ኢትዮጵያዊ ነኝ ብሎ ሲመጣ የሀገራችን ደህንነቶች ኢትዮጵያዊ ነኝ ስላለ ብቻ ኢትዮጵያዊ ነው አይደለም። ገባሽ ሰብለ? ኢትዮጵያዊ ስለመሆኑ ለምሳሌ ያደረኩት ነገር መጽሐፍ ቅዱስ እንደሆነ ላሳይሽ። መጽሐፈ መሳፍንት ምዕራፍ 12 ቁጥር 6 ላይ የወፍቴ ወታደሮች ኤፍሬማውያን መጥተው እኛ ኤፍሬማውያን ሳንሆን ከዮፍቴ ወገን ነን ሲሏቸው ከዮፍቴ ወገን ከሆናችሁ እስቲ ይሄን ቃል በሉ ብለው ጠይቋቸዋል። እነዛ ሰዎች ከዮፍቴ ወገን መሆናቸውን ለመለየት ሲሉ የዮፍቴ ወታደሮች እነዛን ኤፍሬማውያንን ይሄንን ቃል በሉ ብለው እስቲ ሺቦሌት በሉ አሏቸው ይላል። እነሱም ተሳስተው ሺቦሌት እንላለን ብለው ሲቦሌት አሉ ይላል። አሁን ለምሳሌ ብዙ ሰው እንደዚህ ይላል። ለምሳሌ አንዳንድ ሰው ኦርቶዶክስ ነበርኩኝ ይላል፣ ኦርቶዶክስን ሳያውቅ የኦርቶዶክስ ቤተክርስቲያን አገልጋይ ነበርኩኝ ይላል። ኢቭን አገልግሎ አይደለም ተገልግሎ ሳያውቅ ኦርቶዶክስ ቤተክርስቲያን ውስጥ በጣም ብዙ ጥሪ ያለው ነገሮችን ለማወቅ ይላል። እንደዚህ አይነት ውሸቶችን ደግሞ እኛ እንደ ኦርቶዶክስ አማኝነታችን ዝም ብለን እኔ አሁን ሰምቼ ልቀበላቸው። አሁን የመጣሽበትን ዓላማ ወደዋለሁ፣ አከብረዋለሁ። ማወቅ የምትፈልጋቸው ነገሮች በአጠቃላይ በሰዎች ደስ ይለኛል። ግን በመጀመሪያ ኦርቶዶክስ በቅዳሴያችን ሰዓት ስንት መጽሐፍት ይነበባሉ? ለምሳሌ አንድ አስታውሽ፣ ውዳሴ ማርያም በቅዳሴያችን ሰዓት ይነበባል። እሺ አሁን ስሞቹን እርሻቸው፣ ችግር የለውም። መጽሐፍቶቹ ይሄ ይነበቡ ነበር የሚለውን ስማቸውን እርሻቸው። በግምት ከስንት እስከ ስንት የሚደርሱ መጽሐፍቶች ይነበባሉ? አሁን እኔ ኤግዛክት ቁጥሩን አይደለም፣ በግምት እስኪ ስንት መጽሐፍት ይነበባሉ ሰብለ? አሁን እኮ እሱን እኮ ነው የምልህ ፈለገኝ። አሁን እኔ ሄድኩ ወደኋላ ሄድኩኝ። አሁን በዛ ሰዓት እንደዚህ እንትን ለማለት ሄድኩ እንዳልኩ ልጅነት ላይ ነው ይሄ ነው ብዬ ማስታወስ ነገር የለም። አይ እንደዚህ ምክንያቴማ መሆን አለብሽ፣ ምክንያቴማ መሆን አለብሽ። ረስቼዋለሁ እንዴ ያዳምጪኛ። ወደ ኋላ ሄደሽ የዛሬ ስንት ዓመት በፊት ሰንበት ትምህርት ቤት ውስጥ መጽሐፍ ቅዱስ አለመማረሽን አስታውሰሽ እኮ ነገርሽኝ። ሰንበት ትምህርት ቤት አልተማርኩም፣ ዝማሬ ብቻ እንዘምር ነበረ፣ እንደዚህ እነዚህ አልሽኝ። ከዚ የዛሬ ስንት ዓመት የአንቺ ቤተሰቦች እንዴት ፕሮቴስታንት እንደሆኑ ነገርሽኝ እኮ። የዛሬ ስንት ዓመት ያንን ያስታወሽማ። በተመሳሳይ በቅዳሴ ሰዓት የሚነበቡ መጽሐፍት ስንት እንደሆኑ ልታውቂ ይገባ ነበር። ይህን ያው ደግሜ አልጠይቅሽም። በቅዳሴ ሰዓት ስንት መጽሐፍት ይነበባሉ ስልሽ አንድ የጠራሽልኝ መጽሐፍ አለ። ያ ደግሞ ውዳሴ ማርያም አይደል? ለምሳሌ ከጠራሻቸው ውስጥ ውዳሴ ማርያምን በጣም ታነብ ስለነበረ አረሰው። በጣም ጥሩ። በቅዳሴ ሰዓት ውዳሴ ማርያም አይነበብም። አይ እኔ እኮ ስንጸልይ አልኩ፣ በቅዳሴ ሰዓት አላልኩም። ፈለገኝ በቅዳሴ ሰዓት አንቺ አታነቢም። ለማንኛውም በቅዳሴ ሰዓት ከሚነበቡ መጽሐፍቶች ውስጥ ስም ጥሪልኝ ስልሽ ግን ቅድም ጠርተሽልኝ ነበረ። አሁን እኔ ይሄ ተያሽ ምናምን ልል አይደለም። ቆይ ተረጋጊ ሰብለ። በቅዳሴ ሰዓት ደግመዋለሁ፣ ውዳሴ ማርያም የሚባል መጽሐፍ አይነበብም። ለማንኛውም አንድ ትልቅ ድክመት አለ አንቺ ጋር። አዳምጪኝ ሰብለ ሰውራ። ኦርቶዶክስ አማኝ ልትሆኚ ትችያለሽ። ኦርቶዶክስ አማኝ ነበርሽ እንበል። ስለ ኦርቶዶክስ ቤተክርስቲያን ግን አስተምሮ አንድም የምታውቂው ነገር የለም። የኦርቶዶክስ ቤተክርስቲያን ትምህርቷ ምን እንደሆነ ሳታውቂ ነው ፕሮቴስታንት ሆንሽው። ለምሳሌ አሁን ማትበይ ሰብለ እስክጨርስ እሺ፣ ወይስ ከዛ ማይቋም ይዙ ተረያ ጥሩ ነው። ለሁላችሁም እንዲሆነ በደንብ አዳምጡ። ሰዎች ጀርመን ሀገር ሲሄዱ የጀርመን ሀገር ቋንቋ ይማራሉ። የጀርመን ሀገር ቋንቋ ጀርመን ሀገር ሲሄዱ፣ ሰዎች ወደ ፖላንድ ሲሄዱ የፖላንድ ሀገርን ቋንቋ ይማራሉ። አይ እኔ ፖላንዶች ሀገራቸው ገብቻለሁ ራሳቸው ያረፍኩበት ካምፕ ድረስ ወይ ደግሞ ያለሁበት ቤቴ ድረስ መጥተው ያስተምሩኝ ምናምን አይሉ፣ እራሳቸው ሄደ ይማራሉ። እንዴ ሰው ተሰዶ የጀርመኖችን ቋንቋ ተምሮ፣ ሰው ተሰዶ የፖላንዶችን ቋንቋ ተምሮ፣ ሰው ተሰዶ የአረብ ሀገራትን ቋንቋ ተምሮ ቋንቋን ገንዘብ አድርጎ አውቆ ይጠቀመዋል። ሰዎች ኦርቶዶክስ ሆነው አይ ቤተክርስቲያን አላስተማረችኝም። ሪሊ ይሄ የራሳችሁ ድክመት ነው። እንደዚህ ብለን እንያዘው። አሁን እኔ በበፊት ታሪክሽ በበፊት ማንነትሽ ልተችሽ አልፈልግም፣ ግን ትልቁ ድክመት ያንቺ ነበረ። አንድ ሀሳብ ጥያቄ ነበር የጠየቁሽ። ምን የሚል ከኦርቶዶክስ ቤተክርስቲያን የወጣሽበትን ትምህርት ነው ንገረኝ ያልኩሽ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብለሽ በኮንፊደንስ አውቀሹ ተረድተሹ፣ ከዛ ፕሮቴስታንቶች ደግሞ መልስ ሰጥተውሽ የተረዳሹ አንድም ትምህርት የለም። ግን መጽሐፍ ቅዱስን አልተማርሽም። ከዛ የኔ አባት ጴንጤዎችን ያጠፋ ነበር አጠፋለሁ እያለ ይዝት ነበረ ምናምን። እሱስ ምን አይነት የመጽሐፍ ቅዱስ መረዳት ነበረው? አልነገርሽንም። ከዛ አንቺ ቤተሰቦችሽን ከዛ በቃ ልክ ፕሮቴስታንቶች መጽሐፍ ቅዱስን ሲያስተምሯችሁ ፕሮቴስታንቶ ናቸው።
ለማንኛውም ይሄ በጣም ከንቱ የሆነ ጉዞ ነው እና ለማንኛውም አዲስ አስተምረውት ሳይሆን ራሱ አንብቦ ነው መጽሐኔ። አሁን ፋዘርንም ላገናኙ ይችላሉ። በነገር ላይ አንብቦ ችግር የለውም። ሰብሌ በቃ አንብቦ ተረድቶ ሄደ። ፋዘር ሲመጣ ራሱ ከኛ ጋር ያወራል። ችግር የለውም። አሁን አንቺ ግን ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው። ስለዚህ ይሄን ደግሞ ከመጽሐፍ ቅዱስ ውጭ ሆነን ትምህርት ጥዬ ፕሮቴስታንቶች ይህን ትምህርት በመጽሐፍ ቅዱስ ማስረጃ ፕሮፍ አድርገውልኝ ፕሮቴስታንት ሆንኩ የምትይበት አንድ የመጽሐፍ ቅዱስ ትምህርት አለ ሰብለ? ፈለገ በደንብ አልሰማኸኝም ይሆናል እንጂ ከመጀመሪያው ያነሳውልህ ለዛ ነው። እኛ አልኩ አሁን እኛ በቤተሰብ ስር ነበርን። አሁን እኔ በራሴ ቆሜ ነው ያለሁት። ራሴ ቤተሰብ አፍርጄ ይዘን እኔ እንትን እላለሁ። ግን እኮ ነገርኩህ እኮ አስጨርሰኝ አይደለም። እርሱን ፕሊስ እባክሽ ልለምንሽ። ከዚህ በኋላ አንቺ ቤተሰብ ምንድን ነበር ምናምን ደዝም ማተር ምንም ታዩ። እሺ እሱን አንፈልገው። አሁን እኔ ያልኩሽን አዳምጪ፣ የምትጠቀመውን ቃል አዳምጪ። እሺ ኦርቶዶክስ አማኝ እያለሽ ይሄ የኦርቶዶክስ ቤተክርስቲያን ትምህርት ከመጽሐፍ ቅዱስ ውጭ ነው ብለሽ ተቀብለሽ ፕሮቴስታንቶች ደግሞ በመጽሐፍ ቅዱስ የማስረጃ ይሄው ይሄ ትምህርት መጽሐፍ ቅዱሳዊ ነው ብለው የመለሱልሽ ትምህርት ኖሮ ነው ወይ ፕሮቴስታንት ሆንሽው? አዎ ኖሮ ነው ወይም ደግሞ አይ ሳይኖር ነው? በይ አይ ሳይኖር ነው። በጣም ስለዚህ ድክመትሽ ነው። መልካም። ስለዚህ እንደ አዲስ አሁን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶችን በደንብ አድርገን እናወራለን። አሁን ወደ 10 ምናምን ዓመት ሆኖሻል ፕሮቴስታንት ጎሽ። መቼም 10 ምናምን ዓመት ሙሉ በጣም ብዙ የሆኑ ትምህርቶችን ተምረሻል አይደል ሰብለ? የፕሮቴስታንቶችን እነሱ መጽሐፍ ሲያስተምሩ ጎበዞች ናቸው መቼም አይደል? ስለ ሌሎች ትምህርቶችን በደንብ የተማርሽ ይመስለኛል። እነዛን ሀሳቦች በደንብ አድርገን እናነሳለን። በመጀመሪያ ለአንቺ እድል ልስጥሽ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው የምትይው ትምህርት አለ። ይሄ ትምህርት ከመጽሐፍ ቅዱስ ውጭ ስለሆነ እኔም ፕሮቴስታንት ብሎ ገፋፍቶኛል። እንዲህ አይነት ሀሳቦች መጽሐፍ ቅዱስ ላይ ስላላገኙ፣ ለምሳሌ ኦርቶዶክሲያን እንዲህ አይነት ነገር ያደርጋሉ፣ ግን የሚያደርጉት ይሄ ደግሞ ነገር መጽሐፍ ቅዱስ ላይ ይሆናል። ያ ነገር እኔም ፕሮቴስታንት እንደሆን አድርገኛል የምትይው ትምህርት ካለ የትምህርት አንዳንሽልን እና እናውራ። በትምህርቶቹ ከመጽሐፍ ቅዱስ ውጭ ነው ብለሽ ታስቢ ትምህርት ፕሮቴስታንት ሆኜ ግን ወደ ኦርቶዶክስ ለመምጣት ብፈልግም ይሄ ነገር እንዳልሄድ ያደርገኛል በሚል ቢቀየርልኝ ደስ ይለኛል። ምክንያቱም የሆንኩበትን ሪዝን ስላስቀመጥኩ ማለት ነው። እና ዞሮ አሁን ለመምጣት ሪዝን አንቺን እዛው ማስቀረ ነው። ያው ነው የወጣሽበትም ሪዝን እንዲህ ከመጽሐፍ ቅዱስ ውጭ ስለሆነ ነው። ማልመለሰው ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው። ዞሮ ያው ነው እዛው ያስቀረ ነው። ትምህርቱን ጥቀሽ። ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው የምትይው ሰብል? እሺ ፈለገኝ፣ አንደኛ ስለ ማርያም አማላጅነት መጽሐፍ ቅዱስ ላይ ካለ እንድታስረዳኝ። ሁለተኛ ደግሞ የጻድቃን ሰማዕታት የመላእክት አማላጅነት፣ አሁን የሞቱ ቅዱሳን እነሱ ጸሎታችንን አሁን በእኛ ላለነው ምድር ላይ ላለነው ሰዎች ጸሎታችንን የመስማት የመመለሱ እግዚአብሔር ነው በሚል ተመልሶልኛል። የሚመልሰው እግዚአብሔር ነው። ግን እኛ በእነሱ በኩል እንደዚህ አድርጉልን ብለን ብንጠይቅ መልእክት እንትን ያስተላልፉልናል፣ ይሰሙናል የሚለውን ጥያቄ ነው። ሌላ ሶስተኛ ደግሞ ስዕላትን አሁን በስዕል ሰግደን እንደዚህ የጸሎት ቦታ ላይ አንድ ጓደኛ ያለችው እንዲህ ጸሎት የምትጸልይበት ቦታ ላይ ስዕሎች አሉ እና እዛ ጋር ነው ተንበርክካ የምትጸልየው ዘንድ እነሱ ስዕሎችስ አስፈላጊ ናቸው ወይ ለእነሱ መስገድ የሚሉ ጥያቄዎች ናቸው ያሉ። በጣም ጥሩ። እነዚህ ሁሉንም ዛሬ ባይመለስልኝ ሁሉንም ጠይቄ ባልጨርስ ችግር የለውም። አይ በደንብ ሰፊ ጊዜ እንደዛ ነው። እስኪ በደንብ ጠጠር ያለ ሀሳብ አንስተሻል እና እነዛን ሀሳቦች በአጠቃላይ በደንብ አድርገን እናወራባቸዋለን። እስኪ ከስዕላት እንጀምር። ስዕላት ከመጽሐፍ ቅዱስ ውጭ የሆኑ ትምህርቶች ናቸው። ኦርቶዶክሳውያን ከመጽሐፍ ቅዱስ ውጭ ለሆኑ ዓላማዎች ይጠቀሙባቸዋል ብለሽ ታምኛለሽ? ስለ ስዕላት እናውራ። ስዕላት መጽሐፍ ቅዱሳዊ አይደሉም ብለሽኛል። ኦርቶዶክሳውያን እንዲህ አይነት ነገሮችን ያደርጋሉ፣ ኢቨን ይሰግዱልም ጭምር እና ስለ ስግደት ደግሞ ራሱ የቻለ ሀሳብ ነው። ስለ ስግደት ምን እናደርጋለን? ስለ ስርዓት ካወራን በኋላ ቀጥሎ ደግሞ ስለ ስግደት እናወራለን። ለምን? ስግደት ራሱን የቻለ ሀሳብ ስለሆነ
ስዕላት መጽሐፍ ቅዱሴ እንዳልሆኑ የሚናገር እስኪ የመጽሐፍ ቅዱስ ማስረጃ እስኪ ነው። 14-15 ዓመት ፕሮቴስታንት ሆነሻል እና ህብረት በምታደርጊበት ቸርች በተከታታይ በምትማሪያቸው ትምህርቶች እኔ አሁን ብዙ ጥቅስ አልጠይቅሽም፣ አንድ ብቻ ሀሳቡን የሚያብራራ አንድ ጥቅስ መጽሐፍ ቅዱስ ስዕላትን የሚቃረንበትን ከመጽሐፍ ቅዱስ ውጭ ናቸው እንላለን ማለት ነው። የዛን ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ትሰጪኛለሽ። ከዛ በኋላ በዛ መጽሐፍ ቅዱስ ማስረጃ ተመርኩዘን እኛም የተለያዩ ሀሳቦችን እያነሳን እንቀጥላለን። ስዕላት መጽሐፍ ቅዱሴ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ጥቅስ ስጪኝ እስኪ። ሰብለምን ሌላው እሺ አሁን እኔ ምዕራፍ እንትኑ ይቀረኛል ብያለሁ፣ ላልነግርህ እችላለሁ። ግን አንተም ስለምታውቀው ሀሳቡን ለየትኛውም ለተሳለ ምስል እንትን አትስገድ የሚል አለ አይደል? ባለፈው አውጥተህ ስትወያይበት ነበር። ለጣዖት ምናምን ለተቀረጸ ቁጥር 4 ላይ ነው። እሺ ላንብበው። እሺ እንዲሁም ብታብራራልኝ እኮ ችግር የለውም። ይሄ ያለው ለእንደዚህ ነው እና ብትለኝ እሰማሃለሁ። መልካም። ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ቃል በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች በውሃ ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ሀሳብሽን ቀጥ እየሰማሁ ነው። ይኸው ክፍሉ እንደዛ ይላል እኮ። አሁን ስዕል ታዲያ እንደሱ አይደለም? ይሄ እኮ ስለ ስዕላት አይደለም የሚናገረው። ስለዚህ ለስዕል መስገድ ተገቢ ነው ማለት ነው። አሁን ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ነው? እሺ ስለ ስግደት ምን እናለን ብዬሻለሁ። ኔክስት እናወራለን። አሁን ከዚህ በመቀጠል ሰብለ ይሄ ክፍል የሚናገረው ስለ ስዕላት ሳይሆን ስለ ጣዖታት ነው። ኦሪት ዘጸአት 20 ስንት ነው? ይቅርታ ፈለገኝ። ዘጸአት ምዕራፍ 20 ከቁጥር 4 ላይ እስኪ ደግመሽ አንብቢልን እያወጣሽ ከሆነ። እሺ በላይ በሰማይ ካለው በታችን በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታደርግ። ምስል ማለት ምን ማለት ነው? ምስል ነው ኦልሬዲ ስዕልን ያካትታል። እሺ አይ ስዕልን አይደለም ስላልከኝ ነው። እሺ ይፈልገኝ። ቅዱሳት ስዕላትን ማለት ነው። ቅዱሳት ተብለው የሚጠሩ ስዕላትን የሚያካትት አይደለም። ነገር ግን በላይ በሰማይ ካለው አየሽ፣ በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውንም ምሳሌ ለአንተ አታደርግ። ተቀርጾም ይሁን ተስሎም ይሁን የእነዚህ ምሳሌ ሰዎች ለራሳቸው አድርገው ማምለክም መስገድ የማይችሉ። በአጭሩ ምን መሰለሽ ሰብለ፣ ለምሳሌ ፀሐይን መሳል ኃጢአት ነው አይደለም? አይደለም። ፀሐይን ግን ሰዎች ስለው የሚያመልኩ ከሆነ ያ ጣዖት አምልኮ ይባላል። አሁን ልዩነቱ የተረዳሽ ነው? በጣም ጥሩ። ስለዚህ ሰዎች ፀሐይን መሳላቸው ኃጢአተኛ ያስብላቸው፣ ጣዖት አምላኪ ያስብላቸው። ፀሐይን ግን ስለው የሚያመልኩ ከሆነ ግን ጣዖት አምላኪዎች ያስብላቸው። ስለዚህ አምላካችን እግዚአብሔር ሰዎች በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውንም ምሳሌ ለራሳቸው እንዳያደርጉ እንዳያመልኩም ፕላስ እንዳይሰግዱላቸውም ጭምር አስጠነቀቀ በዚህ ክፍል ላይ። እኛ ክርስቲያኖች በጣም አብዝተን ጣዖታትን እንጸየፋለን። የምንጸየፈው ለምንድን ነው? አምላካችን እግዚአብሔር በዚህ መጽሐፍ ቅዱስ ክፍል ላይ ጣዖታት እንዳናመልክ ስላዘዘ። ስለዚህ ሰዎች በላይ በሰማይ ካለው በፀሐይ በጨረቃ በከዋክብት በአዋፍት በደመና በተለያዩ ነገሮች በታች በምድር ላይ በወንድም ይሁን በሴት አምሳል በከብትም ይሁን በከርከሩ በቀበሮም ይሁን በድኩላ በተኩላ በማንኛውም ምሳሌ የተቀረጹ ነገሮችን አምላኬ ናችሁ፣ ገዢዎቼ ናችሁ፣ ፈጣሪዎቼ ናቸው ብለው ሊሰግዱላቸው ሊያመልኳቸው አይገባም። ከምድርም በታች ከውሃ ውስጥ ካሉት አሳዎች በአጠቃላይ ሰው አሳ ነባሪንም ሻርክንም ኦክቶበስንም ሎብስተርንም ሽሪምፕንም የትኛውንም ነገር በአጠቃላይ በውሃ ውስጥ የሚመላለሱትን በአጠቃላይ እየሳለ እናንተ ናችሁ ገዢዎቼ፣ እናንተ ናችሁ አምላኮቼ ማለት አይችልም። ካደረገ ያ ጣዖት አምልኮ ነው። ሰብለ ኦኬ። ሰው ስዕላት ግን ቅዱሳት ስዕላት የምንላቸው ማለት ነው መጽሐፍ ቅዱሳዊ ናቸው ወይ? አዎ ናቸው። መጽሐፍ ቅዱስ የማስረጃ ስላለ ማለት ነው። አይ ኖ ስዕላት መጽሐፎች አይደሉም የሚል ከሆነ ግን ሞር በደንብ ምን ታደርጊያለሽ? ነገ ምድል እሰጥሻለሁ። አሁን ዛሬ የምናነሳባቸው ነጥቦች በ4 ነጥብ አንዘጋቸውም። እሺ ሰብለ፣ በ4 ነጥብ አንዘጋቸውም። የተወሰኑ ነጥቦችን አነሳልሻለሁ። እነዛን ነገሮች ትመለከቺና ከዛ በኋላ ነገ እኔ ጋር ያላችሁ ሞዴሬተሮች ፎሎ አድርጓት እና ነገ በተመሳሳይ እንድትመጪ እንፈልጋለን። ከዛ ገብተሽ የምትመጪው ግን ጠይቀሽ ተዘጋጅተሽ ነው። ኦኬ። ስለ ስዕላት
መጽሐፍ ቅዱሴ እንዳልሆኑ የሚናገሩ መጽሐፍ ቅዱስ ጥቅሶችን ስጡ ብለሽ በደንብ ጥቅሶችን ይዘሽ አላቃቸውም ምናምን እንደዛ አይቀጥልም። ጥቅሶችን ይዘሽ ትመጫለሽ። ስለ ስግደታው እናወራለን። ስለ ስግደትም በ4 ነጥብ አንዘጉም። በቃ ይኸው አምነሻል፣ በቃ ይኸው ብለናል ቻው አይደለም። የተወሰኑ ሀሳቦችን እንሰጥሻለን። የተወሰኑ ሀሳቦችን ከኛ ሼር ካደረግሽ ካገኘሽ በኋላ ደግሞ ሄደሽ መምህራኖችሽን ስለ ስግደት የተወሰኑ ሀሳቦችን አጋሩ ብለሽ በመጽሐፍ ማስረጃ ታወሪያቸዋለሽ። ስለዚህ በዋናነት ጥቅሶችን አንቺም ጠይቀሽ ተረተሽ ከመጣሽ በኋላ ነው ሀሳቦችን የምንደመድመው። አሁን የተወሰኑ ነገሮችን እናነሳለን። ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም ናቸው? እሺ ሰብለ፣ በጣም ብዙ ሰዎች ስለ ስዕላት በቂ መረጃ ሳይኖራቸው ነው ፕሮቴስታንት የሆኑ። በእርግጥ ከክፋት ሳይሆን ከቀናነት ስህተት ያደረጉ መስሏቸው ከመጽሐፍ ቅዱስ እውነት የወጡ መስሏቸው በጣም ብዙ ሰዎች በዚህ አይነት መልኩ ስተዋል። ስዕላት መጽሐፍ ቅዱሳዊ ናቸው። እዚህ ጋር የምታያቸው በእጄ የያዝኳቸው እነዚህ መጽሐፍ ቅዱሶች 66ቱ መጽሐፍቶች ናቸው። የፕሮቴስታንት እህት ወንድሞቻችን መጽሐፍቶች ናቸው። ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም ስልሽ ቅድም ሰብለ ስዕላት መጽሐፎች አይደሉም ብለሽኝ ነበር አይደል ሰብለ? አይ ስዕላት ናቸው አይደሉም ሳይሆን ያልኩ በአላቅም ሊኖር ይችላል። ንገረኝ ያልኩ ምንድን ነው? ለስዕላት ትስጋድ ይላል እና ጥቅስ እኮ ሰጠሽኝ እኮ ጥቅስ የሰጠሽኝ እኮ ስዕላት ምን አይደሉም ብለሽ ነው መጽሐፍ ቅዱስ አይደሉም ብለሽ ነው። ዘጸአት ምዕራፍ 20 እኮ ስለ ጣዖት ነው የሚናገረው ብያረምኩሽ። በመጀመሪያ ጥቅሱን የሰጠሽኝ በምን ሞቲቭ ስለሆነ ነው? ስዕላት መጽሐፍ ቅዱሳዊ አይደሉም ስላልሽ ነው ሰብለ። በመጀመሪያ ሸፍቶ ነገሮች ሰጠሻቸው። እሺ